ሁለተኛው ጥያቄ ደግሞ አንቺ እዛ በነበርሽ ሰዓት ላይ በጣም በጣም የናፈቀሽ ሰውና ከቤተሰብ ውጭ ጥያቄ። ሶስተኛ ጥያቄና የመጨረሻ በጣም ከባዱ ማለት ነው። ይህን ስጠይቅሽ እኔ እንጃ ልትቀየሚኝ ትችያለሽ። በጣም ከባዱ ጥያቄ ሶስተኛው ጫማ ቁጥርሽ ስንት ነው? ታረቂ ህዝቤ ሳፍ ይላል እግር ትበላለህ። ልትለኝ መስሎኝ ማለት ነው። ሆነ አያረገውም እያልኩ ነበር። በጣም ነው አንቺ እንዴት እነግርሃለሁ። በውስጥ ምን በምን ተለየው? እኔ እንደዚህ ደንቆሮ ከሆንኩኝ በውስጥ እነግርሃለሁ። ምን ችግር አለ? ኧረ እኔ ምንም ማወቅም አያስፈልገኝም። ምንድን ነው ሲጀመር እንደዚህ አይነትም ነገር እኮ አያስፈልግም እኮ። እንዴ ምንድን ነው አይመጣም እንዴ? ደብል አየካል ለአራት እንጮት ያልኩ ለዚህ ነው። አይደለም ለሁለትም ይመጣል። እግዚአብሔርና ይካው ለጂ ብላኛለች ገጠር ስትለው ሂጂ አላት። አይኑን አላሸም እድሉን አግኝቶ ነው። ከዛ ጀለሴም ጫቄ ማቄን ሳትል ሄደች ገጠር እናቷ ጋር ወልዳ ታርሳ ከ8 ወር በኋላ ኢማጂን ባለትዳር ሴት እናትና አባቷ ቤት 8 ወር ባሏን ጥላ ስትቀመጥ 8 ወር ተቀምጣ ስትመጣ ነይ ማላላትም he don't care እሷ ናት ልምጣ ብላም ከ8 ወር በኋላ የመጣችው መጣች። ከ8 ወር በኋላ ስትመጣ ቤቱ አንድ ነገር የለም። ምንም ማለት ምንም የጨመረው አንድ ማንኪያ አዲስ ነገር አልገዛም። ደሞዙን ይበላበታል፣ ይጠጣበታል፣ ፏፈሽ ያለ ላይፍ ይኖራል። ከዛ ጎረቤቶቿ ወይ መጣሽ እንዴ አለሽ እንዴ አንቺ መጣሽ አሏት። ምን ነው ስትላቸው አይ ባልሽ እኮ በፊት እንዳስቀመጥሽው እኮ አይደለም። ያው እኛ አገባንበት በባለ ትዳር መሀል አንገባም ብለን ነው አያገባንም እንጂ ባልሽ እኮ እንደ ድሮ አይደለም። አስቀምጠሽው እንደሄድሽው እኮ አይደለም ባልሽ አሏትና ምንም ሳይነግሯት ሴትዮዋን ልቧን አንጠልጥለው አንናገርም እኛ ብለው የማይነግሯት ከሆነ ምን እንደዚህ ያስባላቸው ጥርጣሪ ውስጧ ዝርት። ከዛ ጀለሴ ዝም ብላ ህይወቷን ቀጠለችና እሱ ሌሊት ነው የሚገባው፣ አድሮ ነው የሚመጣው፣ ጥንብዝ ብሎ ነው በቃ ሚስት ያለው የማይመስልም ሰውየው። ምን አለፋችሁ። ከዛ ጓደኛው አብራው መስተንግዶ የምትሰራ በሱ የምታቃት ግን በጣም መልካም ልጅ አለች። ኦኬ በሱ የምታቃት የሷ በባሏ አውቃት የባሏ የስራ ባልደረባ ናት። ስለ ባሏ ዜና የምታመጣላት የባሏ